ሰማ ስልክ ይመስል እንዴት ናችሁ? ዛሬ ኩዊክ ጋይድ ነው የምናየው። አጋጣሚ ሰዓት አግኝቼ ኩዊክ ጋይድ ነው የምናየው ስለምንድነው ሃው ቱ ታይፕ ኦፍ ቪጁዋል ኤንድ ሃው ቱ ኤስኬፕ ኢት። የሆነ ቀለል ያለ ቱቶሪያል ነው ዛሬ የሚሆነው ማለት ዲፕ ዳይቭ እንግባ ስላላችሁ ማለት ነው። ስንጀምር ቪጁዋል ማለት ከመጀመሪያ ሲነጀው ዩቲዩብ አንዳንዴ ምንድነው የሆነ ስቴጅ እንትን አለው። ይሄ ሌቭል ማለት ይችላል። ሌቭል አለ ቪዋችሁን አንዳንዴ ዜሮ ላይክ ፑሽ ሊያደርግ ይችላል። አንዳንዴ ዋን ኬ ያደርገውና ፍላት ላይ ሊያደርግ ይችላል። አንዳንዴ ደግሞ ስሪ ኬ ሰርቲ ኬ ደጋና ፍላት ላይ ሊያደርግ ይችላል። አሁን እነዚህ እንዴት ነው ብሬክ የምታደርጉት የሚለው ነው ዛሬ የምናሳያችሁ እና እንዴት እስኬፕ እንደምታደርጉት ነው። አብዛኛው ጊዜ የሆነ እዚህ ጋር ከሆናችሁ ዲሰንት ናችሁ፣ ሰርቲ ኬ ከሆናችሁ ዲሰንት ናችሁ። አሁን የሆነ አንዳንድ ነገር ነው ይቀራችሁ። ብዙ እዚህ ቀላል ነው እስኬፕ ለማድረግ ብዬ ማስበው በስትክክል ፕሮፐር ሊሆን ካረጋችሁት ይሄ ነው ዜሮ ቪዥን በጣም ቀላል ነው። በስተክል አሁን ምላችሁ ፎሎ ካረጋችሁ በጣም በቀላሉ ማለት ትችላላችሁ። ዋን ኬ ጄል ኦቨርቪው ስነግራችሁ ዋን ኬ ጄል ከእናንተ ነው ችግሩ፣ የኮንተንቱ አይነፋም። ሰርቲ ኬ ጄል ደግሞ በዛ ምን ገባበታል አይዘር ሳቹሬት ትንሽ ገብታችሁ ወይም የስታት ችግር ነው ማለት ነው። ይሄ እንደ ባለፈውን መጀመሪያ ጋይድ ስሪ ነው የሰሩበት እንደዚህ ብዬ እንደዚህ ያመጡት እና ከዜሮ ቪዥን ጀምሮ ዜሮ ቪዥን እዚህ ጋር እንምጣና ዜሮ ቪዥን ማለት ዜሮ ቪዥን ማለት ዩቲዩብ ምንድነው አይዘር ስፓም እያደረጋችሁ የመሰለው ነው ወይም ቦት ናችሁ ማለት ነው። ቦት የሆናችሁ እየመሰላችሁ ነው ማለት በጣም ቀላል ይሄ ነው በቃ። እና ይሄ እንዴት ነው ስኬፕ የምናደርገው? በጣም ቀላል አካውንታችን አክቹአሊ ዋርም አፕ ባደረገው እንደምናደርገው ቢያንስ እንኳን ኦልድ ጂሜል አተሳ ኦልድ ጂሜል ቢያንስ እንኳን ከ3 ዓመት እስከ 6 ዓመት ብያችኋለሁ። ከዚህ ሁለተኛ ከዚህ በፊት ተከፍቶ ቻናል ስፓም ካረጋችሁበት ከወሰታችሁበት ራንደም ክሊፕ ተውት እና አዲስ ቻናል ክፈቱ። እኔ ይቻላል ችግር የለውም። እሱን ከከፈታችሁ በኋላ ከቻላችሁ ከዚህ ከወር በፊት የከፈታችሁት ምንም ያልተፖስተበት ቪዲዮ ስሩ። ካልቻላችሁ ደግሞ ክፈቱትና እኔ አሁን ለምሳሌ ፌብሩዋሪ ላይ የከፈትኩት ቻናል ብዙ ፑሽ ዶንልኛል ማለት ነው። በዚህ ወር አሁን ሜን ቻናሌ ፌብሩዋሪ ተከፈተ ነው ጄል እንዳልሆነ በስትክክል ወራም ስላደረኩት ማለት ለዛ አዲስ ቻናል ከፈታችሁ በኋላ ለአንድ ቀን ተውት ብሪዘር። ከዛ በሁለተኛ ቀኑና የፈለጋችሁትን ኮንተንት ለምሳሌ ፉትቦል ኮንተንት ወይ ሚውዚክ ኮንተንት ሎንግ ፎርም ላይ ትሄዱና እንደዚህ ነው ትመጡና እዚህ ጋር youtube.com ብለ ትገባላችሁ። ፒሲ ኮናችሁ ነው በስልክ እንኳን ከፍታችሁ ቪዲዮን ተውት ተወኙበት። ለምሳሌ ስለ ከፍተም ካን ስለምን ሚውዚክ ራንደም በቃ ለምሳሌ የሚስተር ቢስ ቪዲዮ ክፈቱትና እንደዚህ ነው ለምሳሌ ድምፁ ቀንሰው ከዛ ከፈለጋችሁ ጉድ አድርጉ፣ ከፈለጋችሁ ትናርጉ። በቃ እንደዚህ የስራችሁን መስራት ነው። በቃ ጨረሳችሁ። ይሄን ያህል ምንም አያስፈልግም። ከባድ ሆነ አይደለም። ውጣ በቃ ጨረሰ። አንደኛ ምንድን ነው እና ምንድን ለስንት ጋር ቢያንስ እንደዚህ ማድረጋለች ለ2 ሳምንት በቀን አንዴ ቢያንስ ለ30 ደቂቃ ዋርም አፕ አድርጋለች for 2 weeks for at least 30 minutes a day ግዴታ ነው። ይሄ ግዴታ ነው ዋርም አፕ። እንደዚህ ካረጋችሁ በኋላ ረሶት ነገር አለ እዚህ ጋር ዋርም አፕ ከማረጋችሁ በፊት ብራንድ ብታረጉት የሆነ ቻናሉ ፕሮፋይል ምናምን ቀይሩት እንትን አረጋለሁ። ከዚህም በኋላ ብታረጉት ችግር የለው። ብራንድ ማድረግ እንዳትረሱ። ደግሞ ኦብቪየስሊ የረሶት ነገር ምንድነው ቻናሉን በስልክ ቁጥር በተቻለ በአዲስ ስልክ ቁጥር እንትን ማረጋችሁ እንዳትረሱ። በፋሚሊ ሜምበር ወይ ራሳችሁ አውጥታችሁ በአዲስ ስልክ ቁጥር ቬሪፋይ ማድረግ እንዳትረሱ ማለት ነው። ይሄ ነው። ይሄን ካረጋችሁ ምንድነው ኦልድ ጂሜል ላይ ከዛ በኋላ ስልካችሁን ቬሪፋይ አድርጎ ቻናሉን ክሬት ካረጋችሁ በኋላ አዲስ ቻናል የቻናሉ ላይ ቬሪፋይ ካረጋችሁ በኋላ ቻናሉን ብራንድ አድርጉት። ከአንድ ቀን በኋላ ከከፈታችሁ ከአንድ ቀን ወዲያውኑ እንዳታረጉ። ከአንድ ቀን በኋላ ተውት። ከአንድ ቀን በኋላ በንጋታው ብራንድ አድርጉት። ከዛ በኋላ ለ2 ሳምንት ዋርም አፕ አድርጉት። የፈጠን 2 ሳምንት ባችሁ ቢያንስ ለ5 ቀን ግዴታ ነው። አትሊስት for 5 days ይሄ ነው ስኬፕ ማድረግ ብትችሉት። ይሄን ማስኬፕ በቃ ጨረሳችሁ። የመጀመሪያ ቢያንስ እና አሁን የሚያጋጠማችሁ ነገር ምንድነው? ቢያንስ የመጀመሪያ ቪዲዮ አሁንም እንደዚህ አድርጋችሁ ዜሮ ቪው ከሆነ አትፍሩ። አንሊስት አድርጉት ቪዲዮ አንሊስት ወይ ፕራይቬት አድርጉትና በነጋታው
በንጋታው በሁለት ቀን ማሚ በነጋታው ሲሆን በሁለት ቀን ዘልሉና እየተጠቀማችሁ ቻናሉ ኖርማል ድጋሚ ሌላ ቪዲዮ ይሄን ራሱን አንሊስት ያደረጋችሁትን ቪዲዮ አለ ሌላ ኒው ቪዲዮ ሪፖስት አድርጉ ፖስት አድርጉ ሌላ አይዲያ ያ ቪዲዮ በሌላ ስክሪፕት ማለት ነው። ሌላ ቪዲዮ ፖስት አድርጉ። አሁንም ይሄ ጄልድ ከሆነ አንድ ቀን ሁለት ቀን ለመጨረስ ዝለሉና ድጋሚ ሌላ ቪዲዮ አይዲያ ፖስት አድርጉ። አሁንም ጄልድ ከሆነ ቻናሉን አባንደን አድርጉ ሌላ ቻናል ጀምሩ ማለት ነው። አንዳንድ ነገር ደግሞ ቪዲዮ ጄልድ የሚያደርጋችሁ ነገር አለ። ስታብሊሽ ቻናል ሆኖ ለራሱ አንዳንዴ ምንድነው ቶፒክ የቪዲዮ ቶፒክ ለምሳሌ ቶፒኩ ስለ ሴክሹዋላይዝ ምናምን ቶፒክ ከሆነ ጭራሽ ይመታል። ለምሳሌ ያሳያችሁ ጭራሽ የሆነ ሳል ያሁን ኦልድ ቻናል ላይ ሰርቲኬ አቬሬጅ የማረግ ቻናል ነበር፣ ግን አንድ የሆነ ሴንሲቲቭ ቶፒክ የሆነ ቶርክ ስታር ቪዲዮ አስገብቼ ዜሮ ቪዥን ያደረገ በ24 ሰዓት ውስጥ የፈጠም ማለት ነው። እና ሴንሲቲቪዝም ያደርጋል። ይሄ ምንድነው ማድረግ የምችሉት ኦልሬዲ ስታብሊሽ ቻናል ስለሆነ ችግር የለውም። ይሄ ቪዲዮ ዲፕ አድርጉትና ዲች አድርጉት ላ ቪዲዮ አንሴንሲቲቭ የሆነ ቶፒክ ላይ ቪዲዮ ሴንሲቲቭ ሲባል ለምሳሌ ሴክሹዋላይዝ የሚያደርግ ሴክሹዋላይዝ ኮንተንት ዋር ስታፍ እንደዚህ ዳንጀረስ አክቲቪቲ ምናምን እና በጣም እንደዚህ መጥቀስ እንችላለን ማለት ነው። ሁለተኛ ደግሞ በጣም አስፈላጊ ብዬ ማስፈው ዋን ኬጅ ኮስቴ ሎዶን አናሊቲክስ ያለዋ አንዲሲ ራካ የሚቻ ቪዲዮ ነበር እስቲ ማለት ነው። በቪው ሲያደርጉ ነው የኔ ቪዲዮ በርቼ ጆንስቲ ጋር ይሄ ሪሙቭ የተደረጉብኝ ነው። ይሄን ተውት። ራካ የሚል ነበር ይኸው በጣም ብለር ለራሱ አድርግቼው ያ ስፔሲፊክ ፓርት እንትን ሆነ 600 ብቻ ነው ያደረገው። በጣም ሴንሲቲቭ ነው ዩቲዩብ በጣም ሴንሲቲቭ ነው። ይሄን ስላለ እንደምላችሁ ስለ አባውት ቶፒክ ይሄን ኢግኖር ለማድረግ ሞክሩ። አሳያችሁና እስቲ እኔ ዳንስ ኦን ፍሎር What happened to Kai's friend Rakai? You see, it all started during Mafiathon 3 when fans saw that Rakai was not acting his age because he was always around grown people and was being disrespectful to Kai while skipping school to stream. He even got into a heated argument with one of Kai's friends. Even worse, he was driving on stream while using reckless activity. Just kun iya down adarokut teras kore tamattayo. Oh shit. But things got even worse on his 17th birthday stream with Dash Forest and a bunch of OF girls and they OF girls, yeah. What's the actual facts this? Yo. What happened? God damn, nigga. ይሄን እያያችሁ ነው እና ሴንሲቲቭ ቶፒክ ለማድረግ እስኪ እንትን ምንም ነበር ኢግኖር ለማድረግ ነው። ተው አትፖስቱ ባጭሩ ነገር እንግሊዝ ተበላሉ። ኦኬ ቀጣዩ ጄልድ ደግሞ 1K ቪው ጄል። ይሄ 1K ቪው ጄል የሚፈጠረው ባለፈው የመጀመሪያ ከዚህ በፊት ያለውን ጋይድ ቼክ ለማድረግ የሆነ ቪዲዮ ኤግዛምፕል ሰጥቻለሁ። ቪዲዮ በጣም የሚያስጠላ ከሆነ ሺቲ አስ ቪዲዮ ከሆነ ቪዲዮ ፑሽ ያንም ዚስ አብዛኛውን እዚህ ጋር ምንድነው አንደኛው ኦብቪየስሊ የስታት ፕሮብሌም አለው። ስታት ስዋይፕ ሬት እና ኤቪዲ ሽት ነው የሚሆነው። በእርግጥ እነዚህ እንደው ትናቸው እነዚህ ዲሽን ስለሆኑ 10K 30K ጄል ናቸው እነዚህ ማለት ነው። ከዚህ የባሰ ስታት ሲሆን 1K ጄል። ሁለተኛ ደግሞ 1K ጄል የሚሆነው አንዳንድ አሁን በቅርቡ ያየሁት ነገር ምንድነው አዲስ ቻናል ሲሆን ቻናልን የሆነ አውዲየንስ እስከሚያገኝ ድረስ ዩቲዩብ ያዝጋል። አሁን የሚሰሩበት ካረንት ቻናል ለራሱ የመጀመሪያ ቪዲዮዎቼ ኦዲየንስ ስላልነበራቸው የሆነ እስከ 10,000 11,000 ነበር። ከዛ ቻናሉ ሄደ ቻናል ሂስትሪ ሲኖረው ወደ 30,000 ቀስ እያለ ቪዲዮ በርግጥ አንደኛ ነገር በርግጥ እንትን አልነበረም ጉድ አልነበረም፣ ግን እስቲ ቢያንስ እንኳን የሆነ 20K 10,000 30,000 መድረስ የነበረ ቪዲዮ 1K ነበር። ግን አሁን ቻናሉ ቪው ሂስትሪ ባረከ ቁጥር 30,000 ገባ ማለት ይሄ ማለት አልኩ። አንደኛ ይሄ በርግዙም አይደለም፣ ግን ቪው ሂስትሪ ቻናል ሂስትሪ አውልቆ አያውቅም። አዲስ ቻናል ከሆነ
ስፔሻሊ ማለት ነው። ኦልሬዲ ስታብሊሽ ቻናል ሆኖ 1K ጄል ሊሆን ከሆነ ወይ ስታት ነው ወይ ኦልሬዲ ስታብሊሽ ቻናል ደግሞ እንዳሳያችሁ ከሆነ ቻናሉ ትረስ ስኮሩ ተመቷል። ዩቲዩብ አያምኑም ቻናላችሁ ስፓምን እየመሰለው ጭራሽ ሊሚታችሁን ሪች እያደረገ ነው። ለዛ ቻናል በቀይሩ አንደኛችሁን ይሻላል። ሁለተኛ ደግሞ ጄል የሚሆነው ባድ ስታት ብያለሁ። ባድ ቪዲዮ ባድ ፋኪንግ ቪዲዮ። አብዛኞቹ ቴሌግራም ላይ ቪዲዮ ለምንድን ነው ቢኮዝ ዩር ቪዲዮ አር ሽት ኒገ ቪዲዮዎቹ ሽት ስለሆነ ነው። አንዋቼብል ስሎፕ ከሆነ ማንም ለማያላችሁ እንዴት ይገርማችሁ። ቪዲዮዎቹን አትሊስት ዲሰንት አርጉ፣ አትሊስት ዋቼብል አርጉ። ራሳችሁ ዋቼብል የሆነ ቪዲዮ ስሩ። እሱን ባለፈው ጋይዱ ላይ ገባ ነው ከዚህ በፊት ፕሪቪየስ ጋይድ ላይ እዛ ላይ አሳይቻለሁ። የሆነ አንድ ቪዲዮ ኤግዛምፕል ግቡና እዩት። አንዋቼብል ፒስ ኦፍ ሽት የሆነ ቪዲዮ ፖስታችሁ አንድ ኬጅ ጄል እንዴት ጄል ሆንኩ ብላችሁ አጠይቁ ራሳችሁ። ይሄ ነው አብዛኛውን ጊዜ ትራሱ ስኮሩ ተመቶ ነው ወይ ቻናሉ አዲስ ስለሆነ ነው ወይ ቪዲዮዎች ስለሚያስጠላና ስታታችሁ ስለሚያስጠላ ነው። በቃ ይሄ ነው ኤግዛምፕል። 1K ጄል ላይ ዲፕ ብዙ መግባት የለም። ቪዲዮአችሁ ብቻ ቤተር አድርጉ ቪዲዮአችሁ። ሁለተኛ ደግሞ መጨረሻው ደግሞ አሁን የሚያስቸግረው ይሄን በኤክስፒሪየንስ በጣም የሚያስጠላኝ ምንድነው 30K ቪው ጄል ይፒ እሺ እዚህ ጋር እንምጣና ዋዚ 30K ቪው 30K ጄል ማለት ሪዝናችሁ 30K ጄል ማለት 30K ሄዶ ፍላት ላይ ሲያደርግ ነው። ሪዝኖቹን እነግራችኋለሁ እዚህ ጋር። አንድ ሳቹሬትድ ኒሽ ነው ያላችሁት። ሳቹሬትድ ኒሽ ነው ያላችሁት ቢኮዝ ያው ይሄ እንደዚህ ማለት ማወቅ የምትችሉት ስታታችሁ አሪፍ ሆኖ ለምሳሌ ታለ ያው 81 45 የሚገርም ግራፉ ለራሱ እንደዚህ አይነት ቪዲዮ ነው ያገኝቻለሁ በህይወቴ የሚገርም ቪዲዮ ግን ይሄ ስትሪመር ኒሽ ሆኖ ሳቹሬት ስለነበረ ኮሜንት አልነበሩ ብሬክአውት ያስፈልጋል። ለዛ አንደኛ ሳቹሬት ኒሽ ናችሁ 30K ቪዲዮ የምታስገባችሁ። ሁለተኛ ደግሞ 30K የሚሆናችሁ አንሳቹሬት ኒሽ ሆኖ ደግሞ አንሳቹሬት ኒሽ ከሆነ ደግሞ አይዘር ስታታችሁ ባድ ነው ወይ ቪዲዮ አይዲያ ባድ ነው። ያው አዳምጡኝ። 30K ቪዲዮ ላይ ሁለት ቦታ ላይ ነው ያለው። እንዴት ነው እንትምስለው ቴምፕሌትስ ነው ሸት ይላል አንድ ለሰል ነበር ፍሬም ና ፍሬም አይደለም እንዴ ሰል እንዴ ነበር ሼፕ ኤንድ ላይን ነው። እሺ እዚህ ጋር ምንጻፍ 30K ቪው ጄል አያት እዛ ይሄን እናምጣውና እዚህ ጋር እናምጣ። ይሄን አገናኙ ከዚህ ጋር ድጋሚ ደግሞ አምጣ እዚህ ጋር ይሄን እዚህ ጋር እናምጣ። 30K ጄል ሁለት አይዘር አለ። አንሳቹሬትድ ኒሽ እና ሳቹሬትድ ኒሽ ስፔሊንግ ማይ ስፔሊንግ ኒስ አንሳቹሬትድ ኒሽ ኦኬ። ሳቹሬትድ ኒሽ እንጂ ሳቹሬትድ ኒሽ ከሆነ ችግራችሁ ምንድነው? 30K ጄል የሚያደርገው አይዘር ቪዲዮ ላክ ሰም ጉድ ስታት ሳቹሬትድ ኒሽ ሲሆን ቪዲዮዎቹ ስታቱ በጣም ሃይ ነው የሚሆን አለበት። ከዚህ በላይ መሆን አለበት። ምክንያቱም ብዙ ዲማንድ ስላለ ዩቲዩብ ሙሉን ፑሽ ማድረግ ይችላል። በጣም ስታንዳርድ ሃዩ ሲሊንጉ በጣም ጨምሯል ማለት ለዛ ጉድ ስታት ያስፈልገዋል አንደኛ። ሁለተኛ ደግሞ የሆነ ከዚህ በፊት ተደርጎ ማይታወቅ ቪዲዮ አይዲሽን ይቀር ነገር ካለ ጨምራለሁ። ቪዲዮ አይዲሽን ይሄን እዚህ ጋር ዝም ብለን ጻፈው። ቪዲዮ አይዲሽን ኤንድ ኮንተንት ኳሊቲ። ሁለተኛ ሳቹሬትድ ኒሽ ሆኖ ጉድ ስታት ከሆናችሁ ለሴ ኢፍ ጉድ ስታት አለው ብለን እናስባ። ጉድ ስታት አለው ለምን ፑሽ ያለ ነው? ሌትስ ሴይ ጉድ ስታት ኖሮት ኢት ጉድ ስታት ኖሮት ፑሽ ካልሆነ ምንድነው ኢንጌጅመንት ላክ ኢንጌጅመንት ኮሜንት ላይክ እና ሼር ምናምን ያስፈልገዋል ማለት ነው። ይሄ በጣም ጄል ስለሆነ እንትን ያስፈልገዋል ማለት ነው። እሺ ላክ ጉድ ስታት ቪዲዮ አይዲሽን እና ኢንጌጅመንት ያስፈልገዋል ማለት ነው። ለእነዚህ መፍትሄው ምንድነው?
ኦሊ ማካሮኒ። ኦኬ ምንድነው ለዚህ መፍትሄው? ሬጅዌት አስክ ኩዌሽን በቃ ሜክ ዘም ኮሜንት ሜክ ዘም ኮሜንት አድርጋችሁ እንደምንም ብላችሁ ላይክ አስደርጓችሁ ሲቲኤ መጠቀም ትችላላችሁ። ለምሳሌ ምን ይቻላል መሰለህ ከዚህ ፊት የሆነ ምሳሌ እግር ካላችሁ ላይክ ኤንድ ሰብስክራይብ ምናምን ቻናሎች የሚላሉ የሆነ ስለ እግር ለምሳሌ ሃው ቱ ዋክ ኢን ዋተር ከሆነ ቪዲዮ አይዲያ ለምን አላሳያችሁም? ይገርም ነኝ እንደውም አመጣልኝ ለምን አላሳያችሁም? ቤተሰብ እስከዚህ ሎድ ያድርግ። እሺ ላክ ጉድ ስታት ደግሞ የባለፈውን ቪዲዮ ቼክ አድርጉት። ብዙም ኦቨርቪው እንገባም እዚህ ጋር ምንድነው ጉድ ስታት ማለት ቪዲዮ ጉድ ሁክ ማለት ጉድ ስቶሪ ቴሊንግ ለኤቪዲ ስቶሪ ቴሊንግ ኤንድ በቃ እንዳይሉ ጉድ ስቶሪ ቴሊንግ በቃ ግን ምን ተናርጉ አሪፍ ቪዲዮ በቃ ኮሜንቴብል ቪዲዮ ኢፍ ዛት ሜክ ሴንስ በቃ ኮሜንት የሚያስደርጋቸው ቪዲዮ እንደዚህ ናቸው። ስታት አይደለም በርግጥ ግን ለኤንጌጅመንቱ ማለት ነው። በቃ ቪዲዮ አይዲሽን ደግሞ በቻላችሁ ነገር ኦን ዩር አይዲያ ይሄን አልከም እንዳርገው የራሳችሁን ቪዲዮ አይዲያ እና በስትክክል በኤዲቲንግም ቢሆን ቪዲዮ አይዲሽን ከሆነ ከቻላችሁ ሁለት ቪዲዮዎችን አንድ አድርጉ። combine two videos in one or and make your own high quality editing format that might differentiate you from other channels። በቃ የራሳችሁን የሆነ ብራንድ የሆነ ኤዲቲንግ ስታይል የራሳችሁን መስራት አለባችሁ ማለት ነው። ይሄ ነው ለምሳሌ ለስትሮኒ ነው አሰለኝ ካልተሳሳትኩ ትሮኒ ካልተሳሳትኩ ቻናሉ እንደዚህ ነበር። አሁን ይሄ ቻናል በሲቲ በጣም ነበር ጄል ነው በርግጥ ቪዲዮ አድርገን እስቲ ነው ይሄ ነው በቃ ሳቹሬትድ ኒሽ ላይ ከሆነ ሰርቲፊኬት ጀዶቹ ይሄ ነው ችግሩ። አሁን ሳቹሬትድ ደግሞ እንትንና አንዴ ስላሳያችሁ እና ይሄ ምሳሌ ሆሊያ የሆነ አንድ ቪዲዮ ነበር አውቶ ፕሪስ አንድሮዋት ይሄን ልልኮች Have you ever wondered how people can walk? ያለ መሲቲ ያለው ቻናል ይሄ ነው። በትንሽ ቀን ውስጥ ነው ሰው በትንሽ ሰዓት ውስጥ ነው ማለት ታይም ፍሬም ነው። Wondered how people can walk on water? Really Like, is there an easy way to do this? But before I show you, ሲቲ ግር ውስጥ you know how to walk, like, and subscribe. እንደዚህ አይነት ሲቲኤ ጥቅም አለው ጉዳት አለ። ጥቅሙ ላስረዳችሁ። ጥቂት አለብኝ ጥቅሙ ለምሳሌ የፕሌይ በተን ስፒድ ራን እያደረጋችሁ ከሆነ ኖርም ነው እና ግን ዞሮ ሎንግ ተርም ነው ከሆነ ካላችሁ እኔ አልመክም። ሎንግ ተርም እኔ ሰብስክራይብ ያደረጉና ማንም ራንደም አስ ማንኩ እንትና ላ ፒፕል ሰብስክራይብ አድርገው ከቪዲዮቹ ከቀጣይ ቪዲዮቹ ጋር እንትና ያደርጉ ኢንጌጅ ያደርጉ። አሁን የዚህን ቻናል ይዩት ምንም ያው እንትኑ ነው ይሄ ወደዚህ ተመለስ ምንም ይያየሩ ጄል ምን ጥቅም ሎንግ ተርሙን ፕሌይ እያደረገ አይደለም። ሎንግ ተርም ፕሌይ ካደረጋችሁ ዝም ብሎ ሲቲ አትጠቀሙ። ሰብስክራይብ ሲቲ በጭራሽ አትጠቀሙት ይሻላል። ገባችኋ? አትጠቀሙ ይሻላል። የኮሜንት ሲቲ ይሻላል። ኮሜንት ይዘ ለኢንጌጅመንት ይሻላል። የኮሜንት ሲቲ ለምሳሌ ላይክ አድርጉ እና ኮሜንት አድርጉ ማለት ላይክ አድርጉ አይደለም ትላችሁ። ለምሳሌ ላይክ እንኳን ባታደርጉም ይሻል እያስባሉ የሆነ አንዳንዴ ለዛ ፎልስ እንትን ነበር የሆነ እንደዚህ ፎልስ ምን ነበር ይባል እንደዚህ ብቻ ስካም ነው ሚስ ኢንፎርሜሽን ተብሎ የሆነ ባን ሲደረግ ይችላል። ግን አብዛኛው ደስ የሚለው በቃ ቤስት ሲቲ የኮሜንት ሲቲ ነው። እንዴት ኮሜንት ሲቲ የምታደርጉት ለምሳሌ ኦፒኒየን ቤዝ የሆነ ኮሜንት ነው መጠየቅ አለባችሁ። መጨረሻ ላይ ኦፒኒያቸውን ኤክስፕረስ እንዲያደርጉ ሰዎች ኦፒኒየን ኤንድ የሆነ ኩዌሽን ትጠይቃቸዋል መጨረሻ ላይ። ለምሳሌ መጨረሻ ላይ አሁን የዚህ ቪዲዮ ዋተወርኩ መጨረሻ ላይ ሲቲ የመጀመሪያ ከማስገባት ለምሳሌ would you walk on water ለምሳሌ አሁን የሚገርም ማሰማታለሁ ጂሰስ ከማን ጋር እንደሆነ ሲቻለው ግን ውሃ ላይ ተራምዶ የለ ከ12ቱ ዲሳይፕሎቹ አንዱም ውሃ ላይ ሲራመዱ አለ። እንደዛ ከሆነ ለምሳሌ would you walk on water with Jesus ቶፒክ ከሆነ ነው። አሁን ለምሳሌ ግራንድ ማስ ሲሆን ለምሳሌ ስለ ኳስ እያወራችሁ ጂሰስ እንዳታነሱ
ስለ ባይብል ቪዲዮ ከሆነ would you walk on water with Jesus ከሆነ አሁን ይሄ የሚገርም ጥያቄ ነው። ሁሉም ሰው yes 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 ነው የሚለው ቢገርም ጥያቄ ገባችኋ? ግን በጣም ኦብቪየስ እንዳደረገ would you love Jesus ነው ጥያቄ ብዙም አትጠይቁ። የሆነ ኦፕን ጄንን የሆነ ጥያቄ ለመጠየቅ ሞክሩ። ሰብስክራይበር ሲቴክ ነው ያልመክር። ምክንያቱም አያችሁ 3 ሚሊዮን ሰብስክራይበር ግን አንዱ ኢንጌጅ እያደረገለት አይደለም ማለት ተመቶበታል ማለት ይሄ ነው። ስለ አንሳቹሬት ኒች ደግሞ ነው አንሳቹሬት ኒች ደግሞ አንደኛ ጄኑዊንሊ 30k ጄል ለምትደረግ ከሆነ ምንድነው your videos are shit and so makes them better by what እንዴት ነው by what እራሱን እዚህ ጋር ያመጡትን ነው የምናደርገው የታለ ይሄን አላመጣም እንዴ ኢንጌጅመንት አንዳንድ ይሄ እዚህ ጋር ደስ የሚለው ነገር ምንድነው በለስ ማለት ይሄና ይሄ የሚያደርገው ወርክ ተመሳሳይ አይደለም። ይሄ ቪዲዮ ይሄ እነዚህ በትንሽ ከዚህ ካነሰ ስታት እንትን ሊሆን ይችላል ፑሽ ሊሆን ይችላል። ይሄ ግን በጉድ ስታት ለራሱ ፑሽ ሊሆን ይችላል ጋራንቲ ያለ። ይሄ ግን በጉድ ስታት ካገኘ በደንብ ነው ፑሽ የሚሆነው። እሱ ማወቅ አለባችሁ ማለት ሜክ ቪዲዮ በቤተር ስታት በቃ አቨሬጅ ሚድ ቪዲዮ ለራሱ ቢያንስ ብሬክ ጄል ያደርጋል። 30k ጄልን በሚድ ስታት በምትሉት እዚህ ጋር ጄል የሚያስደረጋችሁ ስታት እዚህ ፑሽ ሊያስደርግ ብሬክ ሊያስደርጋችሁ ይችላል ማለት ነው። እዚህ ጋር ጄል የሚያደርጋችሁ ቪዲዮ ለዛ አንደኛ ቪዲዮአችንን ጎበዝ እንትን አሪፍ አድርጉ ማለት ነው። ሁካችሁን ስታታችሁን አሪፍ አድርጉ አንዴ እስቲ ኦኬ ሶ ምንድነው your video simple average በቃ average ደግሞ average ስታት ይበቃል። ስለሆነ ለአቨሬጅ ስታት አትዩ ቢያንስ ማክሲማይዝ በቃ እንደሆነ ማለት እዚህ እንዳስረዳኋችሁ ስታታችሁን ሃይዝ ማክሲማይዝ ለማድረግ ሞክሩ ሶሪ እና ምንድነው ማድረግ ያለባችሁ እዚህ ጋር ቪዲዮን ቤተር ነው አንሳቹሬት ይሁን በቃ ማክሲማይዝ ስታታችሁን ማክሲማይዝ ማድረግ አለባችሁ ማለት አብዛኛውን ጊዜ ኢንጌጅመንት ያስፈልግ ግን በቃ ሙሉ እዚህ ጋር አልኳችሁ እዚህ ጋር ድገሙት ማክሲማይዝ ቪዲዮዋችሁን ለማግኘት እናንተ አንሳቹሬት ካደረጋችሁ ቤተር ኢቭን ቤተር ለማድረግ ነው አድርጋ ያለባችሁ ማለት ነው። እንትናችሁን the chance of going viral ማክሲማይዝ ነው ማድረግ ያለባችሁ ማለት ነው። በቃ ይሄ ነው እዚህ አንሳቹሬት ነው እንጂ የሚያስቸግረው አብዛኛውን ጊዜ አንሳቹሬሽን ላይ ብሬክ ለማድረግ ብዙም አይቸግርም። በሚዲዮክር የሆነ ስታት ለራሱ ማለፍ ትችላላችሁ ማለት ነው። ብሬክ አውት ማድረግ ትችላላችሁ ማለት ነው። ይሄ ነው በቃ በአጠቃላይ ይሄ ነው። በዚህ መጨረሻ ትችላላችሁ። ምንም አዲስ ነገር የለም እዚህ በላይ እኔ እስከማውቀው ነው የምነግራችሁ። ሁለተኛ ነገር ደግሞ ኒሽ አትግቡ። ለምሳሌ መግባት የሌለባችሁ ኒሽ አሁን እዚህ እስከ ሊዲት ራንኪንግ በጣም ነው ስታት የሚያስፈልጋችሁ። እዚህ ጋር ግን ቀለል ያለ ኒሽ ላይ የሆነ እንደዚህ በቀላሉ ብሬክ አውት ልታደርጉ ትችላላችሁ ማለት ነው። የዛሬው ቱቶሪያል ይሄ ነው በቃ። ለምሳሌ ሌላ ሰርቲፊኬት ቪዲዮ ላሳያችሁ የሳቹሬትድ ኒሽ ማለት ይሄን ቻናል ከዚህ በፊትም አሳይቻችኋለሁ። ጄልድ ነው በጣም ሳቹሬትድ ነው በጣም አሪፍ ስታት ያስፈልጋል ሲበዛ። አሁን ይሄም ቻናል ሳቹሬትድ የሆነ ኮሜንታሪ ቻናል ነው ከዚህ በፊት ግን እሱ ምን ተጠቅሞ ነበር ከዚህ በፊት ተሳይቻችሁ ነበር። አሁን ያዘጋል ከፍቶ እንትን ነው ላይክ ዚስ ቪዲዮ ቢል ሲቲ ተጠቅሞ ኢንጌጅመንት ስለነበረው ፑሽ መሆን ጀመረ። አንዳንድ ሞመንተም ደግሞ ስላገኘ አንዳንድ ያለ ኢንጌጅመንት ቪዲዮ ሼርለት ነበር። ሞመንተሙን ብሬክ አታረኩ። ኮንሲስተንቲም ደግሞ አንዳንዴ ካሚንግ ቱ ፕሌይ ያደርጋል። እዚህ ጋር ቪዲዮ ጄል ላይ ኮንሲስተንት አንድ ያቆማችሁ በፖስት ሲጀምሩ ጄል ያደርጋችሁ። ለዛ ኮንሲስተንቲኑን አትርሱ። ለዛሬ ይሄ ነው በቃ።